ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የኔ ፋሚሊዎች እንዴት ናችሁ? ያለው አልሐምዱሊላህ። እናንተ እንዴት ናችሁ? ረመዳን እንዴት ይዟችኋል? እኔ ጋር ሁሉ ሰላም ሁሉ መልካም። ስራ እንዴት ይዟችኋል? እቃ ማጠብስ እንዴት ነው? እኔ ጋር አልሐምዱሊላህ ሁሉንም እያለፍነው ነው። እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ዛሬ ይዤላችሁ የመጣሁት ቪዲዮ በጣም ልብ የሚሰብር ልብ የሚነካ በጣም የሚያሳዝን ነው። በዚህ ረመዳን እንደ አይነት አጅር አይታለፍምና እንዳታልፉ። የሆነ ጊዜ እነ ሶፊ ሚዲያ ላይ ቀርቦ ነበረ። የዛሬ ስንት ዓመት ነው አላውቅም። አንድ አባት ቪዲዮውን አይተን እንመለስ። ወደ እስልምና ቢመጡ ጥሩ ነው። ግን ነቢዩ መሐመድን ታመልካለህ እንዲያውም ይሉኛል። እኔ ነቢዩ መሐመድን እንኳን አመልክ፣ ነገር ግን ነቢዩ መሐመድን እከተላለሁ። አላህ እንደምንቀር ለመመለስ ራሱ አንድ ሰዓት ከሩብ ይፈጅብኛል። ከ1 ኪሎ በላይ ከያዝኩ ያመኛል። ምናልባት እንደው ዲነል እስልምና ስለማይፈቅድልኝ እንጂ ባሳያችሁ ደስ ይለኛል። ይሄ በኩል ይሄ ያብጣል። እና ቪዲዮ ይሄን ይመስል ነበር። እንዳያችሁ በጣም የሚያሳዝኑት አባቶች ማለት ነው። እናቱ ሚስቱም አይነ ስውር ነች። ልጆቹ የሆነ ጊዜ ተሰባስቦላቸው ነበረ። ብቻ ሁላችንም ነበር ያሳዘኑን። በዛ አጋጣሚ ሁሉም አዋጥቶላቸው ነበረ ይመስለኛል። የተዋጣላቸው ገንዘብ አልተሰጣቸውም። የሆነ ነገር ተፈጥሯል። ብቻ ችግር ላይ ነው። እኔ በጣም ነው የምወዳችሁ ማከብራችሁ እና የቻልነውን ያህል አድርገን እኔ ያንቺን አካውንት አስቀምጭልኝ ብላችሁ በውስጥ ብዙ ስትጽፉልኝ ራሱ ማስቀመጥ አልፈልግም። ምክንያቱም የእሱን አካውንት አስቀምጬ ሁሉ የምትሰጡት እርዳታ በሙሉ በሱ ሁሉ ከዛ ለውጡን ደግሞ አብረን እናያለን። በቃ ከሰበበት ደረጃ ላይ ደርሱ ያለንን በማካፈል 10 ካለን 5 ብቻ የቻልነውን ያክል ልንረዳቸው ይገባል። በዚህ ረመዳን እንደ አይነት ነገር አይታለፍም። በጣም አጅር እናገኝበታለን እና ወዶቼ መቼም የመዳም ቅመሞች ሰዎችን ከችግር በማውጣት የታመሙትን በማሳከም አካውንቱ 1032 ነው የሚለው። በዚህ አካውንት ሁላችሁ የቻለንን ያህል አድርገን እኔ እንጃ ብቻ በቃ ሁላችሁም ሰው የሆናችሁ በሙሉ እነዚህና አባት እኔ በጣም ነው እንባችሁን እንባላቅም ሶፊዬ በዚህ አጋጣሚ በርቺ ነው። ጥሩ ስራ ነው ያዘችው። አበረታቷት እሷንም እና እኛም ልናሳፍራቸው አይገባም። ካሉበት ችግር፣ ካሉበት መከራ፣ ካሉበት ህመም ልንታደጋቸው ይገባል። ሁላችንም በዚህ በሚቀመጥላቸው አካውንት ያላችሁን እርዱ። ላለውኝ ሰላም አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እስከምንገናኝ ሰላማችሁ በዝቅ ይበልልኝ።